አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የግዕዝ ውዳሴ ማርያም ተማሪዎቻችን እንዴት ቆያችሁ? ባለፈ የውዳሴ ማርያም የአርብን ቡርክት አንቲ የሚለውን አንደኛ ክፍል ብለን ያቆምነው፣ ዛሬ ደግሞ ለኪለ ባሕቲትኪን እንቀጥላለን። እንደተለመደው እንግዲህ ሽፍ ይቂ የማንበቢያ ምልክቶቻችን ናቸው። የሚወክሉት በዚህ በኩል ያሉትን ነው። ኪሩቤልና ጸለይ ጠንካራ ድምፅ ይጠቀማሉ። አሐዱና ማርያም ላላ ያለ ድምፅ ይጠቀማሉ። ይሄም በባለፈው ላይ እንደተናገርኩት ነው ወይም እንዳሳየኋቸው ነው። በዛ መሰረት እንድታነቡ ጋብዛለሁ። ቀጥታ ወደ ንባቡ። ለኪ ለባሕቲትኪ ኦ እግዝእትነ ወላዲተ አምላክ እመብርሃን አንቲ ነአብየኪ በስብሃት ወበውዳሴ ቡርክት አንቲ ተአብይ እምሰማይ ወትከብሪ እምድር ወላይለ ኩሉ ህሊናት መኑ ዘይክ ነቢበ እበይኪ ነቢበ እበየኪም ተብሎ ይነበባል ማለት ነው። ወአልቦ ዘይመስል ኪያኪ ኦ ማርያም መላእክት የአብዩኪ ወሱራፌል ይሴብሁኪ እስመ ዘይነብር ዲበ ኪሩቤል ወሱራፌል መጻ ወሃደረ ውስተ ከርስኪ መፍቀሬ ሰብ አቅረበነ ሀቤሁ ዘዚአነ ሞተ ነሳ ወንቲያሁ ሕይወተ ወሃበነ ዘሎቱ ክብር ወስብሃት ሰአሊ ለነ ቅድስት ይላል ማለት ነው። በሶስተኛው ክፍል እንገናኛለን። ይቆየን።